አንቺ በላሽ አሁን ታጨቆልዛንሽ አንተ ለኔ ክብር የለም። እንዴት እንደዚህ አይነት እሱን አክብሮ እኔን አከብራለሁ፣ ግን ይሄንን ነገር የምሬ ነው ብለህ አላደርገውም። ምክንያቱም ወላይ እኔ በማታውቀው ነገር እስኪ አንተ ስትሰደብ ክብር ሲረገጥ ደስ ይላል ወለ ያው እንደነገርኩና ጸቡ ያው በኔ ነው የጀመረው። እስኪ መጨረሻውን በኔ መሆን አለበት። እነዚህ ሁለት ልጆች እንደነገርኩ በጣም ጸብ ላይ ናቸው። በቃ እኔ ክፍት ወዲቃይ ታየና ወዲቃው እስኪ ታይ ድረስ ነው እኔ ላይ አፋን ከፈተችው ማለት ነው። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ ይመስገን። ያው እንደምታውቁት ነው የሰሞኑ ያለው ሁኔታ ታውቃላችሁ። እና በዛ ሁኔታ በጣም እኔ ብዙም እንትን ደስ አላለኝም፣ ውስጤ እንደተከፋ ነው። እና ዛሬ ያው ለመጨረሻ ጊዜ ጸቡም የጀመረው በኔ ነው። አዲስ እንግዳ ይዤ መጥቻለሁ በዚህ ጉዳይ ላይ። እስኪ ዛሬ እሱን ይዤ ወንድሜን ይዤ የመጣሁበት ምክንያት ሁለቱ እንዲታረቁልኝ ነው። ጠርቻቸዋለሁ። እንግዲህ እስኪ ዛሬ የሚሆነውን እናያለን። እና ምንድነው እስኪ ዛሬ እንዲታረቁ እናንተም ጸሎት አድርጉ። ትላንትና አይታችኋል እንዴት እንደሆነ መጨረሻ ላይ በቀደም አይታችኋል ሁኔታቸውን። እስኪ ዛሬ ደግሞ ፈጣሪ ያውቃል። እኔ ፈጣሪን ተማምኜ ነው የመጣሁት። እንደሚታረቁ ወሌ ወንድሜን ይዤ መጥቻለሁ። እሱን ተዋወቁት። ሰላምና ውድና የተከበራችሁ የታሜ ቻናል ተከታዮች እና የኢክራም ጉዳይ እና የታሜ ጉዳይ ዛሬ በእርግጥ ሰብቼ ያለሁኝ እና ዛሬ አይጨምርም። ዛሬ እህቴ እንግዲህ በደንብ አስታርቀናቸው አንቺም ከዚህ መሃል ከዚህ ጭንቀት አውጥቼሽ ታረቃሉ ብዬ አምናለሁ። ምንም ችግር የለውም። ስጋት አይግባሽ። ታሜ እደውልለታለሁኝ። ቀጥታ ዛሬ መታረቅ ያለበት ጉዳይ ስለሆነ ይታረቃል። አብሽር። እና ውድ ቤተሰቦቼ እንደምታውቁት ነው እንግዲህ ተስፋ አለኝ ይታረቃሉ ብዬ። ከዚህ በኋላ ጸቡ ይቆማል ብዬ ተስፋ አደርጋለሁኝ። እና አሁን እስኪ ወንድሜም ይደውልለታል። እኔ ደግሞ ሰው ልክ ያለው ይክሩን ይዛ ትመጣለች። እና ቤተሰቦችዬ እስከዛ ድረስ አብረን እናያለን የሚሆነውን ላችኋለሁ። እስኪ ወሌ እዚህ ላይ የምትለው ነገር ካለ ደውልለትና ትላችኋለሁ። ሚሊዮን ሀሳብ ልስማና እሺ። እንግዲህ እየደወልኩለት ነው። እስኪ ደውልለት ሚሊዮን እንስማ። ካላነሳ ችግር ነው፣ ግን ያነሳ ችግር የለም። ስልኬን ያውቀዋል ያነሳው። ሄሎ ወይ ታሚዬ እንዴት ነህ? ሰላም ነው አለን ሁሉ ሰላም ሁሉ ሰማን ነው ያባካና ወላ አለው ወንድሜ። ወይኔ ወላ ተጠፋፋናል። ጠፋ እኮ አንተ በቃ ቢዚ ሆንክ እኮ የምትገኝልኝ አልሰብክም ነው። ሰሞኑን የኔ አባታቸው ለሻር በምን ጉዳይ በምንድን ነው የምታሸው? ብዬ መቀባቸው የሆነ ቦታ ስራ ምናምን ብዬ። ችግር የለውም አባቴ። እና አንዴ ፈልጌ ነበረ። ተመስገን የኔ አባት። በሰላም ነው? በሰላም ነው። ስለዚህ አንዴ ማቴዎስ ትመጣለህ። እዛ እየጠበቅኩ ነው። አፍጥናውና ና እንደምንም። ኧረ ችግር የለም እመጣለሁ የኔ አባት። ቶሎ በል ጠብቄያለሁ። ኧረ እመጣለሁ። እሺ ወንድሜ አፍጥነው። ከማን ጋር? እኔ ስትመጣ ታያችኋለህ። እንግዲህ እኔ አሁን ፈልጌ ነው አንተን ብቻ። እሺ እኔ የሆነ ጉዳይ ፈልጌ ነው። በቃ ከሆነ ልጆች ጋር ነኝ። ልሸኛቸውና ልምጣ። እሺ አሁን ስንት ደቂቃ መሰለህ? 3 ደቂቃ ወላይ። ችግር የለውም። 3 ደቂቃ ሳይሆን 5 ደቂቃ እሰጥሃለሁ። አንተ ብቻ ና። ሰዎች ጥሩ መሳለች። እንዴት ነሽ? ደህና ነሽ? አለን ነው ቁጭ በል። ሰላም ፈልጌሽ ነው ይኩን። ሰላም በያቸው። ትንሽ አላህ ደህና ነሽ? አላህ እንዴት ነሽ? ይቆራል አማን ነው።
ሰላም ናችሁ? በሰላም በሆነ ጉዳይ ፈልጌሽ ነው እና የቤተሰብ ነው። ሰላም በይ። ቪዲዮ ይዘሻል? ቪዲዮ ነው ቪዲዮ ከሰራቸው ያው ከተበሮች ያሉ ባቢሎች። ሰላም ሰላም፣ ውድ ቤተሰቦች እንዴት ናቸው? እኛ አለን በጣም ደህና ነን። ያው ባላችሁበት ሰላማችሁ ብዝት ይበልልን። በዚህ ነው ሰላም ትያቸው ጓደኛዬ ታውቂያቸው፣ ሰላም ባያቸው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ያለን እግዚአብሔር ይመስገን። ያው እኔ ይዘሻት ነይ ተብያለሁ፣ ይዤ መጥቻለሁ። እሱም እየመጣ ነው መሰለኝ እና ቤተሰቦች ታሜም እየመጣ ነው። እስኪ እንጠብቀው። እሱ ነው ታሜም መጥቷል። ምን ያርጋችሁ? ወደኝ ነሽ ታሜ ሰላም አትላንም? እንዴት ሰላም? ዛሬ ማኮርሻል? ሰላም ነው። ቁጭ በል ታሜ። እንዴት ነው? ሰላም እና ቤተሰቦችዬ መጥተዋል እንደምታዩት ነው። እና እሺ ደህና ናችሁ? ያዳናለ እና ወሌ ያው እንደነገርኩህ ነው። ጸቡ ያው በእኔ ነው የጀመረው። እስኪ መጨረሻውን በእኔ መሆን አለበት። እነዚህ ሁለት ልጆች እንደነገርኩ በጣም ጸብ ላይ ናቸው። እኔ መጀመሪያ ምንም አላቅም ነበረ። ሁለቱም ናፍቀውኝ ነው ላገኛቸው እንትን ያልኩት። የዛን ቀን በጣም ተጣሉ፣ በጣም ማለት ነው። እና ያው ቪዲዮ አይተህ ከሆነ ይሄ ሰሞን መረዳ እየተጣሉ ነው። ምንም ላስታረቃቸው አልቻልኩኝም። እስኪ ዛሬ ደግሞ ሁለቱ እንዲታረቁ ፈልጌ ነው አንተን እንትን ያገኘሁት። እስኪ እዚህ ልጆች አንዱ ነው። አሪፍ ነው እንግዲህ ታሜ፣ ጉዳዩ ሰምቼዋለሁኝ። ብቻ ያው መሆን የሌለበት ጉዳይ ነው። እሷ ምንም በማታውቀው ጉዳይ እሷንም መሀላችሁ ላይ ያስገብታችሁ እንዳላችሁት ምክንያታዊ መሆን የለባትም። የእናንተ መጣላት፣ የእናንተ የሆነ ውስጥ መግባት እና እህቴ ዛሬ ጥሩ አድርገሻል። ምክንያታዊ መጣላት ወይም ማስታረቅ ደግሞ ምክንያታዊ ሆነሻል። አሪፍ ነው ታሜ ወንድሜም፣ አንተም ያለውን ነገር ችግሮቹን ማስተካከል አለበት፣ ግልጽ መሆን አለበት። ወላይ እኔ ታውቃለህ፣ አንተን አከብራለሁ፣ አንተ ከብራለህ እንደ ወንድምም እንደ ታላቅ ወንድምም እንደ ጓደኛም እና ለኔ ተዋል። አሁን እኔ ብቻ ምን እንደምል እኔ እንጃ፣ ከብዶኛል። ብቻ እኔ እንጃ። ሮዚ አንቺ እኮ እንትን ብለሻል ማለት አይደለም። ሮዚ አትጨነቂ ማለት አይደለም። ጥፋቱ የኔ እንዳልሆነ ታውቂያለሽ። ገብቶሻል አይደል? እኔ ምንም አይነት ነገር ቃል እንዳልወጣኝ ታውቂያለሽ መጀመሪያ። እና እኔ ከመሬት ተነስቼ የንቀት ያህል እንትን ሲልሽ የንቀት እንትን ሲያሳይሽ በጣም ነው የሚያናድደው። ተረዳሽኛ? እኔ ደግሞ ንቆ ያሳየኝን ሰው እንደውም ይልቅ እኔ ንቄ ማሳየት ነው የምፈልግ እና ከማንም ሰው ጋር እንደውም እኔ አልተጣለሁ፣ ከማንም ጋር አልተጣለሁ። እኔ ሰው እውነትም ሰው መስሎኝ ነበረ ያኔ እንትን ያልኩት ማለት ነው። እና እኔ ወላ አከብራለሁ፣ ግን ይሄንን ነገር የምሬ ነው ብለህ አላደርገውም። ምክንያቱም ወላይ እኔ በማታውቀው ነገር እስኪ አንተ ስትሰደብ ክብር ሲረገጥ ደስ ይላል ወይ? በማታውቀው ነገር አሁን ልንገርህ፣ ምክንያት ባለው ነገር ቢሆን ደስ ይላል። በማላውቀው ነገር እኔ ከአንቺ ጋር አሁን እያወራሁ አይደለም። እሱ ሀሳቡ ጨርስና ቤታችን ማሰብ እኔ በማላውቀው ነገር አሽቃባጭ ልክስክስ ሴታ ለምን ምን በወጣበት በምን እንዲህ እንዳለች ከነገረችኝ ለምን እንደዚህ እኔ ላይ አፏን እንደከፈተች አንዳንዴ ምን ይላል መሰለህ አፍ ሲከፈት ምን ይታያል ይላል ያገር ሲታያል ለምሳሌ እሷ በቃ አፍ ሲከፈት ወዲቃ ይታያልና ወዲቃው እስኪታይ ድረስ ነው እኔ ላይ አፏን የከፈተችው ማለት እና ይሄንን ጠይቅልኝ በቃ ጠይቅልኝ ችግር እኔ ላይ ካለ
እኔ ታረቃለሁ። ጥፋተኛ ከሆንኩ እኮ ታረቃለሁ። ግን ንቀት ከሆነ መቼም አልተፈም። ጥያቄውን ብቻ ጠይቅን። አሁን የጠየቁን ጥያቄ ጠይቅልሃለሁ። ግን አንዳንዴ ከሴት ልጅ ይልቅ ወንድ ልጅ ብዙ ነገሮች መቻል አለበት፣ ማለፍ አለበት። ሴት ልጅ በምትወደው ወንድ ወይም በምትወደው ጓደኛዋ ልትቀና ትችላለች፣ ብዙ መንገዶች ልትናገር ትችላለች። እዛ ልክ ደግሞ አንተ ስሜታዊ መሆን የለብህም። እህታችን እንግዲህ እንጠይቃታለን። እኛ ዛሬ ለእናንተ ስንት ስራዎች ያቋርጬ ያንተን ጉዳይ ለማየት ነው እዚህ ጋር የተገኘሁት። ስለዚህ እህቴም በትዕግስት እሱ ልክ እንደተናገረው እሱ ሲናገር አንቺ መልስ መስጠት የለበሽም። እሱ ሲናገር እንደዚህ ስለሆነ እስኪ ምንድነው እንደዚህ ጉዳይ ያደረሰሽ ሐሳብሽ እስኪ እዚህ ጋር አስቀንጭልን። ሲጀመር እኮ ያደረገውን ሙሉ ለሙሉ ራሱ ያውቃል። ገብቷል። የግድ እኮ ግርም የሚል ወላ ይቅርታ አድርግልኝ። ምንድነው ያደረገው? የሷን ሐሳብ እንስማው። እንደዚህ መሀል ላይ እንጥራለን። አሁን እውነት አለ እኮ እያላት የእሷ እውነት እንዳላት ነው የሚያስበው። ስለዚህ እንዳትናገርበት፣ ሐሳቧን እንዳታቋርጥ አስባው ትጨርስ። በጣም እየተረጋጋ በመጀመሪያ ደረጃ ያደረገውን አንድ ወንድ ራሱ ገብቷል። እኔ አሁን ወጥቼ ካሜራ ይዤ ምናምን እንደሱ አላሳይም። ለምን ሁሉንም ነገር ሲያደርገው የነበረው ከጀርባ የሆኑ ስለነበር ማለት ነው። ማንነቱን ደብቆ ምናምን ገብቷል። ይሄ ደግሞ አንድ በአንድ ራሱ ያውቀዋል። በሱ ምክንያት ደግሞ እኔ ዛሬ ላይ በጣም መስዋዕትነት እየከፈልኩ ነው፣ ዋጋ እየከፈልኩ ነው። ይሄን በማድረጉ ብዙ ነገር አድርጎኛል። እኔ ከሰዎች ጋር ከኔ ጋር ራሱ የሚጨምሩ ሰዎች ሌላ ስም እየሰጠ ራሱ ስም የሚያጠፋ የነበረው ራሱ ገብቷል። ከኔ ከጠላቶች ጋር ሆኖ ማለት ነው። ሌላው ቢቀር እንኳን እኔ ይሄንን ነገር አውቄ ራሱ ጸጥ ነው ራሱ። ነገር ግን ባላሰብኩት ሰዓት ፊት ለፊት ሳገኘው ራሴን መቆጣጠር አልቻልኩም። ምክንያቱም ይሄ ሊትራን እኔ ብዙ ነገር አድርጎኛል። ያላደረኩት ያላብኩት ብዙ ነገር ብሏል። እንዴት ነው ታዲያ ይሄ ሁሉ ነገር እያደረገኝ ችዬ ልቀመጥ የምችለው? በእርግጥ ሮዚን በጣም ይቅርታ፣ እኛን አክብረሽኝ ጠርተሽ ይሄንን ግርግር በመፍጠሬ በጣም ይቅርታ። አንቺ ገብቶሻል። እሱ ግን ትልቅ ስህተት ነው ያለበት። ገብቶሻል። ንቀት ምናምን አይደለም። እኔ የሰው ልጅ አከብራለሁ። ማክበር ባለብኝ ልክ አከብራለሁ። መታገስ ባለብኝ ልክ እታገሳለሁ። ነገር ግን እሱ እያንዳንዱ እያደረገውን ነገር እውነት ነው ወላ አንዴ እናቴን እንሳን ወላ እኔ ካንተ ጋር እኔ አንተን እጅ መጣለሁ ለመመስረት አይደለም። እናቴን እንሳኝ እኔ እንደዚህ አይነት ነገር ካደረኩ ማርያምን እናቴን እንሳኝ ብያለሁ። አንቺ ይኸውልሽ እዛ ከማንም ጋር እንትን እያልሽ እዚህ እኔ ጋር ስሜን አንቺ ባላሽ አሁን ታውቃለህ ወደዛ አንተ ለኔ ክብር የለም። እንዴት እንደዚህ ነገር እሱን አክብሩ፣ እኔን አታከብሩኝም። የዛን ቀንም እኔን አላከበራችሁኝም። አሁን እሱን አክብሩ። እዚህ ጋር እኮ እኛን አስቀጣችሁ እናንተ አያቂ ወደዛ አንቺ ወደዛ ይቅርና ወደ ሰላም እንሂድ። ታሜ ምን ሆነ? ወደ ሰላም እያለ እዚህ ጋር እኮ ችግር ያሽሩስ ያለው ችግር እየተያየው ነው። እኔ ልንገር ቤዚ ሮዚ ልንገርሽ እናቴን እኔ ይሄን ካደረኩ በትኛውበት አልንዝ ይሄን ካደረኩ ግን ካላደረኩስ ማስረጃ አለኝ። ማስረጃሽን አሳይቻለሁ። ከዚህ በፊት ምንድን ነው ያሳይሽው? ምን ነው ላሳይሽ ስለነበረው ይሄው ላሳይክ ስላረለ እንደ እንትን ያልከው ጸብ የፈጠርኩ የዛኔ እኮ ላሳይክ ነበር። ቶሎ ብለህ ጸብ ፈጠርክ፣ ሰደብከኝ ምናምን። አረ በቃ በአንተ ቤት መረጃ ምናምን መደብቅ ነው ግንባር የምትይው በመድኃኒዓለም። አረ እባክህ ታርብሽም ያምሻል። አንተ እሱማ አንተም ጤነኛ እንዳለ እናንተ እኛን አንከብዳችሁም ነው በእኛ ፊት እንደዚህ አይነት አይደለም። ወደ በፊት አንተ ለኔ የነበረ ክብር እንደዚህ አለ። ቤዛ እኔ ልንገርሽ እናቴን እኔ እንካድለው ደግሞ ከጠላቶች ጋር የምትለው ማን ነው? ዘመነ የምትይው እንድትታረቁ ነው። እኔ በቃ በእኔ ጸባይ ጀምሮ ነገር አለ ሲፈጠር እኔ የለም ግን ደግሞ በእኔ ምክንያት ነው። እኔ እዛን ቀን እኔ ባላገናኛችሁ እናንተ አትጣሉ። በቃ ምክንያቱም በጀርባዬ ሆኖ ብዙ ነገር አድርጎኛል። እኔ ሳገኝሽ ማድረግ አልነበረብኝም።
ለምን እንደዛ ማድረግ ነበር? አንቺ እንዴት ነው ቀናትሽን ፊት ብለሽ ሻይ ቡና ለምን ልትምጪው? አይደለም ይክማ፣ ያንቺም ተረጋጊ። አሁን እኔ ለኔ ስትሉ ሁለታችሁ መታረቅ አለባችሁ። እኔ በጣም እንቅልፍ እየተኛው አይደለም፣ በጣም በሀሳብ እየተጨናነኩኝ ነው። ምክንያቱም እኔ ጸባቸው ምክንያት እኔ ነኝ እየስላሰብኩኝ። ማን ነው ጠላትሽ? እንዴት ነው ጠላትሽ? አንቺ ራስሽ ነሽ ጠላትሽ ማለት ገብቶሻል? አንቺ ራስሽ ነሽ ለራስሽ ጠላት። ለፊ ባከናቀር ጠርበናስ እንደው ሌላ ነገር ስታኒ ሰው ጋር እናንተም ለአንተ ክብር ስላለኝ ነው። እዚህ ለእናንተ ክብር ስላለኝ ነው። ከፋንዲያ ጋር ነው እዚህ ጋር ወጣለሁ። የንቀት ከሆነ ማለት ነው። እኔ አሳይታለሁ። እሱን አክብሩት። እኛም ባታከብሩ ነው። አሁን እኮ ጥፋት እየሰራህ ነው። የሰው ልጅ እንደዚህ አይነት ስድብ አይሰደብም። ቢያንስ እኔ እንድትታረቁ ነው። ጋቢ ከዚህ ልጅ ጋር መገናኘት አልፈልግም። እንድትታረቁ ነው። እኔ ከዚህ ልጅ ጋር መገናኘት ሮዚ ወይ ምን እያደረግሽ ነው? እኔ ታረፉ ነው። ሰላም ማታወርዱ ነው የኔ ፍላጎት። ይኸውልሽ አንቺ እኔና አንቺ የምንነጋገርበት ቦታ እንነጋገራለን። ሲጀመር ማለት ነው ገብቶሻል? እኔ ሲጀመር አንተ ጋር ምንም የምነጋገረው ነገር የለም አይደል? ሁለተኛ እኔ የሄድኩበት እንዳትሄጂ፣ እኔ የገባሁበት እንዳትመጣ ቀድሜ ላይ ተከተል ኧረ አንተ አይባልም። ደስ ምን ይሻላል? እኔ በጣም እያጨናነቃችሁ ነው። እግዚአብሔር ተረጋጉ። እስኪ ምን ሆናችሁ ነው እናንተ? ኢክራም አንቺ ቢያንስ አትረጋጊም እንዴ? መረጋጋት ነበረብሽ። እሱ ወንድ ልጅ ሲጀመር ተማችሁ ጠርታችሁ እንደዚህ ሰው ፊት ነው ኧረ ነይ ቤተሰቦች